እሺ ቤተሰብ ይጂበት አቡዬ አሁን ስራ ጨርሼ አቡዬ አሁን ስራ ጨርሼ ነው የመጣሁት። ይገረብልን ማሪ አይነፋም እኮ አልኩሽ። አይነፋም። መጨረሻው ይደብራል። ያሳዝናል። በቃ ልጅቷ ታሳዝናለች። በቲክቶክ ተዋውቀው አምና ወዳው አፍቅራው እሱ ግን ጦፋ አይደለም። በጣም ነው ይበደላል። በቃ እንደዚህ አይነት አስመሳይ ሰዎች አሉ። በቃ በጣም ክፉ ሰዎች አሉ። በጣም ልባቸው የማይራራ ለእርጉዝ የማይራራ ለሴት የማይራራ ጨካኝ ሰዎች አሉ። ፈጣሪ ከእንደዚህ አይነት ጨካኝ ሰዎች ይጠብቀን። እሺ ኒማር እሙሊዩ ምን ነበረ ጉዳይሽ? ቆይ አንዴ ዋትሳፕ ላይ ብር ተበልተሽ ነው? አዎ ባለፈው ገብቼ መረጃ በዋትሳፕ ላኪልኝ ብለሽ ልኬልሻለሁ እኮ። እሺ በሐዋላ ነው ወይስ በምንድን ነው? አይደለም አይዲ ለማሰራት ነበረ እዚህ። በቃ ገባኝ። በቃ ባጭሩ። እሺ አንዴ 1 ሰከንድ ሌት ሚ ቼክ። እሺ ኒማር እሺ ዋትሳፕ ላይ እሙሊዩ ብዬ ሴቭ አድርጌሻለሁ በቲክቶክ ስምሽ። እሺ ታማል ያሰራልሽ የሰጠሽን ሰው ስልክ ቁጥር ልከሽልኛል? አዎ ልኬ 3 አይነት ስልክ አለ። 3 አይነትም ልኬልሻለሁ። አዎ ግን አንዱ ኢንቫይት ቱ ዋትሳፕ ስለሚል ዋትሳፕ ስለሌለው እኔ በዋትሳፕ ብቻ ስለሆነ ማወራው ቀጥታ መስመር ሲም ካርድ የለኝም፣ ዋትሳፕ ብቻ ነው። ስለዚህ ዋትሳፕ ያለው ላይ ሜሴጅ በሚለው ነክቼ ቀጥታ ቮይስ አደርግለታለሁ አሁን። እሺ ዩቲዩብሽ ተቋረጠ። ለምን ተቋረጠ? በራሱ ሰዓት። እስቲ ቆይ ቼክ ላድርገው በዚህ ስልክ። አሸንፈን ከፋለን እንዴ ዩቲዩብ ተቋርጧል ወይ? አቡዬ እንዴት ነሽ? ሰላም ውዴ። ወይ ማሪ እንዴት ነሽ? አለሁልሽ። ሰላም ነው አይደል? አለሁ የኔ ውድ ገና ነሽ? አለሁልሽ። አሁን ከስራ በቃ ቀለል ሲል ገባ አልኩኛ። ሰላም ለለሽ የኔ ፍቅር። ሳይ ከስተመር በከስተመር ሆነናል። እኔ እኮ ገዲ እኮ ጥሩ እኮ ነው። እኔ ገዳም ሀቢባ ቤት አሪፍ ነው ጎመን በስጋው ሲባል ሀቢባ ቤት እንደዚህ ሲባል በቃ ወይ አውጥላ ስልኩን ቻርጅ ሳልዘጋው ፍቅሮቼ ዩቲዩብ የተቋረጠበት ምክንያት ዛሬ ስልኩን ቻርጅ ሳልሰካው ረስቼው ነው ዩቲዩብን የከፈትኩት። ስለዚህ ላይቭ ላይ የቆየሁበት ሰዓት ላይቭ ላይ የቆየሁበትን ሰዓት 6 hours and 49 minutes ኦልሞስት 7 hours በሉት። 7 hours ሰርቶ በራሱ ሰዓት ቻርጁ ዘግቶ ነው ስልኬ የዘጋው። ዩቲዩብ በጣም ይቅርታ። ከዩቲዩብ ሲቋረጥባቸው ላይቭ ዳይሬክት ማስተላለፈው ሲቋረጥባቸው መጥተው ኮሜንት ላይ ዩቲዩብ ተቋርጦብናል ብለው ነግረውኝ ነው። እኔ በዋናነት ዩቲዩብን ይህን ላይቭ በዩቲዩብ ዳይሬክትሊ ማስተላለፈው ሳውዲ ያሉ ብዙ ተከታዮቼ እንትን ቲክቶክ መጠቀም ስለማይችሉ ቲክቶካቸው ስለማይሰራ እነሱ ላይቭ እንዳይጠፋባቸው ነው። እነሱ ናቸው በቋሚነት ለነሱ ነው። ግን ብዙ ሰው ነው ላይቭን የሚያስተላልፈው የራሱ አስመስሎ ዩቲዩብ ቻናላቸው ላይ የሚያስተላልፉት። እሺ ፋይዳዬ እንዴት ነሽ? ደህና ነሽ? አቡዬ ደህና ነኝ እናቴ። ፒስ ነው የኔ። እሺ ፋይዳን ፎሎ አድርጓት ጋይስ። ፋይዳን ፎሎ እያደረጋችሁ አቡዳቢ ትገኛለች። ምን የመሰለ የሚያስጎመጅ ምግቦች አሏት። ፋይዳ ሬስቶራንትን ፋይዳ ስፔሻልን ጋብዣችኋለሁ። እሺ እንድትሞክሩት። እሺ ከአቡዳቢ የምትገኙ እሺ ልዩ ማን ነው ያስተዋወቀሽ? ሰላምዬ እኔ ፍቅር ማን ነው ያስተዋወቀሽ የነበረው? እሱን በምን ነበር ያገኘሽው? ያስተዋወቀኝ ያኔ ያጎቴ ልጅ ባሏ ታክሲ ይሰራል እዛ አለኝ። እሺ ስንት ብር ነበር ኢቃማ እንዲሰራልሽ የሰጠሽው? 9,000 ብር ልኬልሻለሁ። ደረሰኝ ባለፈ እኮ እዚህ ገብቼ ነበር። አዎ ብዙ ችግር ስለምሰማ ስለምረሳ ለማስታወስ እንዲረዳኝ ነው። ዋና ጥያቄዎች ይደክምሻል? ጥያቄዎች ብጠይቅሽና ብትመልሽ? አረ በፍጹም። እሺ አንቺ ዜድ ቆይ አንቺ ዱርዬ ነይ እንትን ማለት ነው ማሬ ነይ ዜድ ፍላወር ላኪልኝ ልስምሽ ስላጣሁሽ። 9,000 ድርሃሙን ከሰጠሽው ስንት ጊዜ ሆነው? የመጀመሪያው ጊዜው ትንሽ ረስቼዋለሁ። ከ4 ወር በፊት ምናምን
ከአራት ወር በፊት ኢቃማ እንዲያሰራልሽ ለዛ ሰውዬ ስሙን አልጠራም እዚህ ጋር ብርሽን ካልመለሰ ነው ስሙን ፎቶም ይለጠፍለት። ለዛ ሰውዬ ከ4 ወር በፊት ኢቃማ እንዲያሰራልሽ 9000 ድርሃም ሰተሽው፣ ግን እስካሁን ድረስ ኢቃማ አልተሰራልሽም። ኢቃማ አልተሰራልኝም ጭራሽም። አሁን ባለፈው አልሰጠሽኝም ብልሽ የሚል ጽሁፍም አስቀምጦልኛል። እሱ የመጨረሻ ጊዜ ነው። ግን ከዛ በፊት ብዙ ጊዜ ስልክ አይመልስልኝም፣ ጽፍለት ዝም ነው የሚለኝ። ኦኬ እሺ እኮ አሁን አንቺ ዜድ ፍላ የታለች? ዜድ ኢንቫይት አድርጌት ነበር ግን ለካዘስተ ሙሉ ላይ ኢንቫይት አድርጌት። እኔ የምልሽ እሺ ታዲያ ማለት ነው ውዴ፣ አሁን የምትፈልጊው ኢቃማውን እንዲያሰራልሽ ነው ገንዘብሽ እንዲመልስልሽ? እኔ በሱ እምነት የለኝም ካሁን በኋላ፣ ምክንያቱም ብዙ ችግር አለብኝ። ስለዚህ ከወጪ ቀሪ ገንዘብሽ እንዲመልስልሽ ነው የምትፈልጊው? አዎ ይመልስልኝ። ግን ምን ወጪ አወጣ? ምን እኮ አልተሰራም ብለውኛል። ሌላ ሰው ምን ተሰራልሽ? ራስሽ ምን ብለሻል? የሆነ የሚስት ቪዛ ነበር ሲያሰራልኝ የነበር አለሽ? አዎ ግን እሱ ነገር መጀመርም አይችልም። ሲጀመር ለመጀመርም ላኪልኝ። ተጀምሮ ነበር አልተጀመረም። ሲስተም ላይ ቼክ አስደርግልሻለሁ። ፓስፖርት ኮፒሽን ላኪልኝ። ዋትስአፕ ልኬልሻለሁ። እንትን ሜዲካል ወስጃለሁ። ግን ታዲያ ሜዲካል ኮንሰርች ፕሮሰስ ተጀምሯል ማሪ። እኔ እንጃ ብቻ እስኪ ጠይቂውና ከወጪ ቀሪ ነው የሚመለስልሽ። ሙሉ ብር አይደለም፣ ከወጪ ቀሪ ፕሮሰስሽ ተጀምሮ ፌል አድርጓል። ስለዚህ ከወጪ ቀሪ እንዲመልስልሽ ነው የምትፈልጊው ገንዘብሽን። እሱን ጠይቅልሻለሁ። እሺ ሪምሻ እንዴት ነሽ? ደህና ነኝ። ሁለተኛው አካውንትሽን አንዴ አስገቢው። በሱ ሞዴል ተለስተሽና ስትመጪ ራስሽን በራስሽ እንድታስገቢ። እሺ ማለት ቆይ በዛኛው አካውንት ከፍታ እንድገባ ቁልፍ እየሰጠሻት ነው? አዎ እንዴት ነሽ? ደህና ነሽ? ቮይስ ላድርግለት ለሰውዬው። እሺ አንዴ እሺ ጎልዶች እዚህ አሉ። ጤና ይስጥልን። ሁለቱም ፕሮፋይሉ አንድ አይነት